እሺ እንዴት ናችሁ? ምን ልታዛችሁ? ዋው አንተ አትታዛትም እንዴ? ይቅርታ አላየሁትም ነበር። እንዴት ሳድርጌ የሆዴን ላሳይ። ይቅርታ ምን ልታዘዝሽ? ሰው አላችሁ? ሰው እንኳን የለንም። ምን ያሽኮርምማል? ስቀልድ ነው። ውሃ አምጣልኝ። እሺ ደስ ሲል ይደንባራ። ለመሆኑ እስካሁን ምን እያወራችሁ ነበር? ጭራሽ ሰው አላችሁ አላለችኝም። ኧረ እባክህ እና አለን አይደል እንዴ? በቃ አንተ ሌላ ስራ፣ እኔ አስተናግዳታለሁ። እቺን የመሰለች ቆንጆማ ውሃ ብቻ አጠጣ። ትናንትናም ዛሬም ነገም ለከርሞ የኔ ቆንጆ ሌላ ምን ይምጣልሽ? አንደኛ ወንበሩ ሰው አለ፣ ሁለተኛ ደግሞ አዝዣለሁ። የቤቱ ባለቤት ነኝ። እና እሱ ከኔ ጋር ምን ያገናኘዋል? ደግሞ ሰው አዝሽ ነበር አይደል እኮ። የታል ታዲያ? ማለት እኔ ምንድን ነኝ? ሰው ላሳየህ? አዎ ይኸው ልዛጋ። ውሃውን ጠጣው። እሺ አንተ አሁን እንዴት ነው ከዚች ልጅ ጋር መግባባው? እሺ እንዴት ነህ? ደህና ነኝ። አንቺስ? እኔም ደህና ነኝ። እሺ እንዴ እሺ ነው የሚባለው? እሺ ስም ማን ነው? እሱ ባለው። ቆንጆ ስም ነው ያለ። ደግሞ አንቺስ ይባላል? እሺ ይቅርታ። ያንቺስ? ጽዮን እባላለሁ። ግን አንተ ከፈለክ ጽዬ በለኝ። እሺ አሁን ምን ልታዘዝሽ? ሻይ አምጣልኝ። እሺ ሊድ ደግሞ እምቢ ብትለኝስ? ቆይ ሊድ ጽዬ፣ ወይ አንድ ነገር ልጠይቅሽ። እሺ ምንድን ነው እሱ? ጠይቀኝ። ስልክሽን ፈልገህ ነው? እሺ በምን ልስጥ? ስልክ ይዘሃል? ጥሩ ስራን የሰራው ጎበዝ። ግን እኮ አይዞ፣ ስለ ስራው ከሆነ አትሰናበትም።
አንቺ አይጥ ይቅርታ ማልበል ይዘገያል እንጂ አህያ የጅም እንደሆነሽ ታውቂያለሽ አይደል? አልገባኝም። የካፌው ባለቤት ነኝ። ስልኬን ኬት አገኘው? ያ ጅል አስተናጋጅ ደህና ዋል። እኔ ወድጄና ክብሬ ስልኬን ስለሰጠው ቀላል ሴት አድርገህ ቆጥረኸኝ ነው? ግን እኮ ዝም በል። በጣም ነው